ለመዳን ይናገራል። ሮሜ ምዕራፍ 10 ቁጥር 9ን ከከፈትከው ኢየሱስ ጌታ እንደሆነ በአፍህ ብትመሰክርና ሞቶ እንደተነሳ ደግሞ በልብ ብታምን ትድናለህ ይላል። እኔ ደግሞ መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀም ይድናል ይላል። አምኖ ሲጠመቅ ይድናል ብዬ ልመስክር ወይስ ሰው በልቡ አምኖ በአፉ መስክሮ ይድናል የሚለውን የቱን ልቀበል? በጣም ጥሩ። የሮሜ መጽሐፍ ላይ ደግሞ አንድ እምነት፣ አንድ ሃይማኖት፣ አንድ ጥምቀት አለች ይላል። ሶስቱም ይለያያሉ አይደል? ምንም የሚያገናኛቸው ነገር የለም። ቴንኪው። ለዚህ ሰው ካመነ እምነቱን መጽደቁን በመጠመቅ የክርስቶስን ሞት ለመጋራት ይጠመቃል። አንድ ጥምቀት ማለት ነው። ጥምቀትን በዚህ መልኩ ረዳዋለሁ እንጂ ያልዳነ ሰው ሊጠመቅ አይችልም እኮ። አይ አይልማ። መጽሐፍ ቅዱስ ያልዳነ ሰው አይጠመቅም አይልም። መጽሐፍ ቅዱስ ላይ ያልዳነ ሰው የዳነ ሰው ነው የሚጠመቀው የሚል አንድ የመጽሐፍ ቅዱስ ክፍል ካመጣህልኝ እቀበልሃለሁ። የኢትዮጵያ ጃንደረባው የዳነ ሰው ይጠመቃል የሚል ልብ በል። እሺ የሐዋርያት ሥራ ላይ የኢትዮጵያውን ጃንደረባ ሲያናገረው ትእዛዛቱን ሁሉ እንደፈጸመ ይናገር ነበረ። ጻድቅ ስለሆነ ስለመሆኑ ይናገር ነበረ እና መንግስተ ሰማያትን እንዴት ወርሳለሁ ብሎ ሲለው ጽድቁን በምን መፈጸም እንደነበረበት ነገረው። ሂደህ ተጠመቅ አለው። እንዴ መቼ ዳንክ አለው? ድነሃል አለው። ያው ጻድቅ እሱ ህግን እንዳለ እየፈጸመ እንደነበረ ይናገር ስለነበር። አትጨምራ ያልተባለ አትጨምር። እኔ ከኪስ